ስትቀጣ አሁን ምንድን ነው የምትፈልጊ? የምፈልገው አዲስ አበባ ውስጥም ከአዲስ አበባ ውጭም መዝናና ይፈልጋሉ። አዲስ አበባ ውስጥም አዲስ አበባ ውጭ ከዛ ከሁለት ውድ ቤተሰቦቼ እንግዲህ ሀሙና ፈኪን እንዳየናቸው በአዲስ ነገር መጥተዋል። በጣም ደስ ብሏቸው ነው የቆዩት። እኛም ተመልካቾች ደስ ብሎናል እና ማሻአላህ ብያለሁ። አህሙና ፈኪ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁ እንዳትረሱ እላለሁኝ። በአዲስ ነገር ነው የመጣ ነው ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ ቻናል ቤተሰቦች እንዴት ናችሁልኝ? ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ልክ እንደ ሁል ጊዜውም ቪዲዮን ጀምራለሁ ማለት ነው። እንግዲህ ተኳትር ዶሃ ተነስቼ ወደ ባህር ቦታ እየሄድኩኝ መንገዱን እያስጎበኘኋችሁኝ ስለ ፈኪና ስለ አህሙ እናወራለን ማለት ነው። እንግዲህ አህሙና ፈኪን እንደሰማችኋቸው መጀመሪያ ላይ ሀረር ጥለኸኝ በመሄድህ ቅጣት አለብህ እያለችው ነው እና ሊቀጣ ነው ማለት ነው አህሙ። እንግዲህ ትናንትና በሱ ቤት ያመጣላትን ስጦታ ምናምን ተሰጣተው ደስ የሚል ቪዲዮ ሰርተዋል። ዛሬም ደግሞ አንድ ተመልካች ወይም ደግሞ አንድ አድናቂዋ ስጦታ ልካላታለች ማለት ነው የለበሰችው ዛሬ እና ያን ስጦታውን አድርሰዋል። እሷም ለብሳ ማሻላህ ያምርባታል ማለት ነው። ዝንጥ ብላ ነው የዋለችው። እንግዲህ በወንድ ላጤው ቤቱን በተሻለ መጠን ፏ አድርጋ ያው ሁለት ስለሆኑ ሁለት ሲኒ አድርጋ ቀለል አድርጋ ሳታካብድ ቡናቸውን እየጠጡ ቆይታ አድርገዋል ማለት ነው። ውድ ቤተሰቦቼ አሁን እንግዲህ ከፈኪ ጋር ሲሆን የበለጠ ደስተኛ ነው የሚሆነው። እንግዲህ በርቱ፣ ጠንከራችሁ ስሩ ነው የምለው። ጉዞ ወደፊት። እንግዲህ ኮሜንታተሮችም አድናቂዎችም አባረታታችሁ ማለት ነው። አህሙ ከፈኪ ጋር ሲሆን የበለጠ ደስተኛ ስለሚሆን እንግዲህ ምርጫውን እሱ ያውቃል ማለት ነው ውዶችዬ። እና ሀረር ጥራህ ስለሄድክ እሷም ስለተናደደችብህ አንተ ደግሞ ቪዲዮ እየላክ እሷን ደግሞ ስላስለደምካት ወይም ነው ለምን እኔ ሳልሄድኩም ብላ ስለለደመች ብለሃል። ስለዚህ ያው ይህ ስላልሄድኩኝ ቪዲዮ እየላኩኝ ስለተናድርሽ አዝናናሻለሁ ብለሃል ማለት ነው። እዛውም ሀረር ላይ ደግሞ ጉብኝት እያረኩኝ ቱሪስቶች ነበሩ፣ ብዙ ቱሪስቶች ነበሩና ከውጭ የመጡ ያው የኛ ሀበሻ የሆኑ ማለት ነው ከውጭ የመጡ ነበሩና ከጓደኞቹ ጋር ነጠል ብሎ አንደኛው ማኪያቶ ምናምን እየጠጣን ለብዙ ሰዓት አውርተናል አለና ምን መክረህ ነገር አለኝ ብሎ አንተና ፈኪ መጀመሪያ ጊዜ ያቀረባት ልጅ ነበረ። በሱ ቤት እንደቀረበ ጀምሬ ነበር ማዳምጣት። ከዛ ደግሞ አንተ ጋር ስትቀርብ እየተከታተልኳችሁ ነው። ብዙም ሳትቆዩ ተጣላችሁ፣ ተለያያችሁ። አንተንም እሷንም ለየብቻ አከታተላችሁ ነበረ። ፈኪ ብታጠፋ አትቀየማት። እንደገና ደግሞ ያኔ ብዙም አትበሳጭባት። እሷ ገና ልጅ ናት። ነገሮችን አመዛዝና እንትማት አትችልም። ስለዚህ አትከፋባት። እንደውም ተጎኗ ሆነህ አበረታታት፣ አጠንክራት። አብራችሁ ሆናችሁ ብዙ ነገር ስሩ፣ ብዙ ነገር እንጠብቃለን። ስታጠፋም እየመከርክ እየቆነጠጥክ ቁንጥጫ እየቆነጠጥክ ሲለው ሊቆነጥ ብሎ ነበር እንዴ! በዛ አይነት ጻፍስም ተመካክረው ነበረ ለመቆነጣጠጥ ማለት ነው። እና ያው ቁንጥጫ በቁንጥጫ በምክር ነው የሰው ልጅ በምክር ያኔ በመተባበር በመተዛዘን ነገሮች እንደዚህ ቢሆኑ እንደዚህ ነው፣ ወደ መጥፎ ነገር ስትሄድ ታይ በማለት በማስረዳት ነገሮችን በቃ በዚህ ነገሮች የሰው ልጅ ማገዝ ማጠንከር ይቻላል ማለት ነው። እና ያው ሰውየው እንግዲህ እንደ ተመልካች እንደ አድናቂ የሰጠው ሀሳብ በጣም ነው ደስ የሚለው። ይህ ሀሳብ ያው የሁላችንም ነው። መጀመሪያ ላይም ሲጀመር አህሙና ፈኪ እንደጀመሩ ከሌላ ሰውም ባይገባባቸው እንደጀመሩ በሰሩ ኑሮ የት በደረሱ ነበር ማለት ነው። የት በደረሱ እስከዛሬ ማለት ነው። አብረው እነሱ በሰሩ እስከዛሬ እሷም ብዙ ሰብስክራይብ ይኖራት ነበር፣ እሱም እንደዛው መጀመሪያ እንደጀመሩት ኑሮ በጣም አብረው ቢሰሩ በጣም ጥሩ ነበረ። ያው ግን የሰው ልጅ አብሮ ሲኖርም አብሮ ሲሰራ የሚቀያየማልና ተቀያየሙ። ቢራራቁም ደግሞ እሱም ከነባ ጋር አብሮ ቆይቷል። እሷም ደግሞ ከተለያዩ ጓደኞቿ ጋር አብራ ቆይታ ዙሮ ዙሪያው
ታርቀዋልም አሁንም ደግሞ ተገናኙ ማለት ነው። ስለዚህ አሁን ደግሞ እንደዚሁ እንደጀመራችሁት መጨረሻው እንዳምርላችሁ አብራችሁ እየተቻቻላችሁ እየተመካከራችሁ መቻቻል የሚባል ነገር አለ። አንዱ ሲያጠፋ አንዱ እንደዚህ ሆናችሁ አብራችሁ ዝለቁ ማለት ነው። እንደ ባለፈው እንዳትለያዩ ማለት ነው። በነገራችን ላይ መጀመሪያ ላይ የሆነ ምርምር የሆነ እንትን ነገር ያለ መጨረሻው አያምርም ይባላል። ላኪን ግን እናንተ ደግሞ ባለፈው እንደዛ ጀምራችሁ እንድትለያያችሁት ሁለተኛ አትፍቀዱ ወይም እንደዛ ነገር እንዳታረጉ ቀጥሉ ነው የምለው ማለት ነው። እንግዲህ አህሙ ያው ተፈኪ ጋር በፊት ስትለያይም ብቻህን በሆንክ ሰዓትም ነባ አብራህ ብትሆንም ደግሞ በጎዲን ነባን ማገዝ ግድ ይልሃል። እሷም እንድትሰራ ቪዲዮዋን እንድትጠነክር በቻናሏ እየመጣች ራሷን እንድታሳድግ አግዟት። ፈኪያም አንቺም እንደ እህቱ ነሽ፣ አህሙም እንደ ወንድም ሆናችሁ ፈኪያን ነባን አግዟት ማለት ነው። እሺ እና እናንተም እንግዲህ አብራችሁ ደጉ አብራችሁ ስሩ ነው እኔ የምለው። እንግዲህ ከሀረር አንቺ ባትሄጂም ከሀረር የመጣልሽ መልእክት ነው። መልእክቱን ተቀብለሻል። ሰውየው አስተያየትሽን ልኮልሻል። ባያገኝሽም በአካል አንቺም ተቀብለሻል። አህሙም እንግዲህ አደራ ተሰጥተሃል። ያው ተወጥ አደራህም ማለት ነው። ሰምተሃል አህሙ ማለት ነው። እና ደግሞ ያው እንግዲህ ቅጣት እቀጣለሁ ጥዬሽ በመሄዴ እቀጣለሁ ብለሃል። ያው ቅጣትህን እቀበላለሁ ብለሃል። እሷም ደግሞ ቅጣት የሰጠችህ አዲስ አበባ ውስጥም ከአዲስ አበባ ውጭም እንድታዝናናኝ እፈልጋለሁ ብላለች። ስለዚህ አዲስ አበባ ውስጥም አሉ ያሉ ቦታዎችን እንግዲህ አስጎብኛት ማለት ነው። ከአዲስ አበባ ውጭም እንግዲህ ደግሞ እሷ በፈለገችበት ቦታ አዝናናት ማለት ነው። ያው እንግዲህ እስቲ ከከተማ ውጭ ቀነስ ያለ ቦታ እያየሁኝ ረከስ ያለውን እያልክ ነው። እሷ ደግሞ በቃ ፍራሽ ይዘን እየዞርን በየቦታው እየተኛን እያለች ነው። ያው አንተ ለዋጋ ፍራቻ አላጨዋታም ነው። ዞሮ ዞሮ ያው እንግዲህ አገር ውስጥ ያለ ጉብኝት ብዙም አይከብድም። ቢከብድም ደግሞ ያን ያክል አይደለም። እንደ አቅሚቲ መዝናናት ትችላላችሁ፣ እንዳቅማችሁ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አበረታቱኝ ማለት ነው። የሚገርም ነው ሀቂቃ። እኔ ግን ነባ አሳዝናኛለች። አህሙ ግን የነባን ሁኔታ ወደኋላ ባትለው እኔ ደስ ይለኛል ማለት ነው። ማለት ያለችበትን ሁኔታ ወይም ተጠናክራ እሷን በቪዲዮ እንድትመጣ ምናምን አግዛት። እሷ አንተን እንዳገዘች ፕሊስ አህሙ ነባን አግዛት ማለት ነው። እሺ እና ማለት ተመልካችም ራሱ ይቀየምሃል እርግጠኛ ነኝ። ማለት በከፋ ሰዓት ብቻህን በሆንክ ሰዓት ነባ ነበረች ከጎን የነበረችው እና ዛሬ ላይ ግን እሷን ወደ ኋላ የምትልበት ነገር አንድም ነገር የለም። አግዛት እንደ ሰውነትህ ሰው እንደመሆንህ ሰውን ለመርዳት ሰው መሆን ብቻ በቂ ነው። አይደለም እንኳን ውለታ እያለብህ ማለት ነው። በእርግጥ ውለታ መላሽ አንድ አላህ ነው፣ ሰው አይደለም። ላኪን ግን እሷ ያን ያክል ጊዜ እናቷን ጥላ ሁሉ ካንተ ጋር ነበረች። ስለዚህ ልታግዛት ከጎኗ ሆነህ ልታበረታታት ይሆነ እንትን ይላል ማለት ነው። ነገሮች አሁን ሰው እንደፈለገው አይሆንም። ላኪን ግን አጠናክራትና እሷን በቻናሏ እንድትሰራ ማለት ነው። እንግዲህ አንተ ምርጫህን ስለመረክ ተፈኪ ጋር አብራችሁ ስሩ ነው የሚለው። ግን ያው ወደ ወዲህ ሲባል ደግሞ ሰው ማስቀየም ማከፋፋት እንዳይመጣባችሁ ጠንከራችሁ ስሩ ነው የሚለው። እንግዲህ ቀጣይ እስኪ ወዴት እንደምታስጎበኛት የት ቦታ ይዛት እንደምትሄድ እናያለን ማለት ነው። በነገራችን ላይ ፈኪዬ ሽቴው አምሮብሻል፣ ማሻአላህ ብያለሁ። ሂናውም ሁሉም አምሮብሻል። በርቺ። እንግዲህ ስራችሁን ጠንክራችሁ እንደምትሰሩ ተስፋ እናደርጋለን። ተመልካችም ደግሞ እንደሚኮራባችሁ በአዳዲስ ስራ እየመጣችሁ ጥሩ የሆነ እንትን ይዛችሁ እየመጣችሁ ለተመልካች እንደምታቀርቡ ተስፋ አደርጋለሁ። እሺ እና ደግሞ አህሙ ብዙ የሚደነቅ ነገር አለ። በተለይ እንደዚህ ረመዳን ላይ ለምስኪኖች የረዳኸውም ቁርአን እንትን ያልከውም ነገር በዛ የተነሳ ብዙ ተመልካች ብዙ ሰው አድናቂ አግኝታልና በዛ ምክንያት ደግሞ ያው ከሰው ጋር እንዳትርቅ ብዬም አስባለሁኝ። ወደፊትም ቢሆን ጠንክረህ ያንን ነገር ተጎን አስበህ አብረህ እንድትሰራው ማለት ነው፣ ጎን በጎን እሺ። ኸይር ስራ ምንጊዜም ስለሆነ ምንጊዜም ትግት ብለህ መስራት አለብህ እላለሁኝ። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበር። አህሙና ፈኪን እናበረታታቸው። ነባዬም ደግሞ ጠንክራ በአዲስ እንደምትመጣ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱ። ውድ ቤተሰቦቼ ለምታበረታቱኝ እጅግ በጣም አመሰግናለሁ።
አሰላሙ አሌይኩም ወራህመቱላሂ ወበረካቱ።